አንዲት ሴት ሂጃብ አድርጋ ስትመለከቺ ምን ይሰማሻል? ያገባች ሁሉም ሰው የራሱ መብት አለው። ሂጃብ የሚያደርግ ማያደርግም የሚፈልግ ሰው በቦዲው የራሱ መብት አለው ብዬ ነው የማስበው። ሰው ስሙትን ማን ልበል? ዳዊት ይባላል። ሳምሬት። እሺ ሂጃብ ምን እንደሆነ ታውቂያለሽ? ኤግዛክትሊ አላውቅም፣ ግን ሙስሊም እህቶቻችን ሂጃብ እንደሚጠቀሙና ሪሊጂየስ ሲምቦል እንደሆነ አስባለሁ። ሂጃብ ማለት ያው ሙስሊሞች የሚያደርጉት ነገር እንደ ሻሽ ከላይ ጋር ማለት ነው። ሂጃብ በእስልምና እምነት ያለባበስ ስርዓት እንደሆነ አውቃለሁ። እሺ አንዲት ሴት ሂጃብ አድርጋ ስትመለከቺ ምን ይሰማሻል? ያገባች ያው ሃይማኖትሽን ማሳወቅ ይመስለኛል። ያቺ ሴት በራሷ በውስጧ ብዙ ማንነት አላት። ከነዛ ውስጥ አንዱ እምነቷ፣ ሃይማኖቷ። እዚህ ሂጃብ የሚያደርጉ ሴቶች ብዙ ቦታ አሉና እነዚህ ሴቶች መገለል ወይም ደግሞ በደል ይደርስባቸዋል ብለው ያስባሉ ሂጃብ ስላደረጉ ብቻ? ከዛ ውጭ ናቸው ማለት ያስቸግረኛል። ምክንያቱም የምንኖረው ከብዙ ማህበረሰብ ጋር ብዙ እውቀት ያለው አይነት እውቀት የእውቀት ደረጃው የተለያየ እምነቱ የተለያየ ሰው ስላለ የተለያየ ሀሳብ ያላቸው ሰዎች ሊኖሩ ይችላል ብዬ አስባለሁ። በእኔ በኩል ግን ምንም አይነት መገለል አይደለም። እንደሱ አይነት ዜናዎችን እየሰማን ነው ዓለም ላይ፣ ግን አይ ቲንክ ኢትስ ሚኒማል ሂር እና ባይሆን ደስ ይለኛል እና ፌር ነው ብዬ አላስብም። ደግሞ ሂጃብ ለምታደርግ ሴት ማስተላለፍ እንፈልገው መልእክት ካለት? አሪፍ ነው፣ በዚሁ ቀጥሉበት። ያው የሃይማኖት መገለጫችን ነው። ያው ስነ ስርዓት ያለው አለባበስ ይመስለኛል ብዬ አስባለሁ። ራሳቸው ነው መገለጫቸውን አጥብቃቸው ያዙ። ሁሉም ሰው የራሱ መብት አለው። ሂጃብ የሚያደርግ ማያደርግም የሚፈልግ ሰው በቦዲው የራሱ መብት አለው ብዬ ነው የማስበው። ሰው if you want to wear hijab, go ahead and wear it. Nobody should be concerned about that. It's your right. Go ahead. Thank you. በጣም እናመሰግናለን። እሺ በጣም እናመሰግናለን። Thank you በጣም